ያለው እውቀታችንን እንዴት ማሳደግ እንችላለን ቢያብራሩልን። ያው ኢነመል ዒልሙ ቢተዓለም በመማር ነው። መማር በዋነኝነት አስተማሪ ጋር ቀርቦ መሰረታዊ የሆነ መጽሐፍትን ቃል በቃል በመማር የሚገኝ ነው። ከዚያ ባለፈ ደግሞ እውቀት በተወሰነ ደረጃም እየጨመረ ሲሄድ በማንበብም የሚገኝ ሊሆን ይችላል። በማንበብ እውቀት የማይገኝ የሚመስለው አለ። ሼኹ ኪታቡ የሆነ የሚባል ነገር አባባል አለ። ያ ብቻውን ሼኽ ሳይኖረው ኪታብ ላይ ብቻ የሚመረኮስ ሲሆን ነው። በተለይ ደግሞ በድሮ ጊዜ ሲሆን፣ አሁን ብዙ ነገሮች ያው ተስተካክለዋል። እንዴት መጠቀም እንችላለን? እውቀትን በአጭር ጊዜ ማዳበር እንዴት እንችላለን ከተባለ ያው በአጭር ጊዜ የሚባል አቋራጭ መንገድ ባይኖረውም ግን አንጻራዊ ነገሮች አሉ። አንደኛው ነገር ምንድነው? ስትማር ትኩረት በተቻለ አቅም መስጠት ነው። ኪታብ ይዤ መጥቼ እዚህ ስላዳመጥኩኝ ተማርኩኝ ማለት አይደለም። የተማርከውን ከመምጣት በፊት ራሱ ማጥናት አለብህ። እንኳን ከመጣህ በኋላ ከመምጣት በፊት ማጥናት ምን ማለት ነው? ነህ ከሆነ ወይ ሰርፍ ከሆነ ማንኛውም ነገር ከሆነ መትኑን ትይዝና አብዱልቃድር ብን በድራን የተባሉ ትልቅ የሐንበሊ ዓሊም እንዳሉት በተሞክሮ የተገኘ ነገር ነው። አንብበውና እስቲ ለራስህ ሸርሕ አድርገው። ለምን ማብራራት ራሱ ግንዛቤን ይጨምራል። ግን ለሰው አይደለም የምታብራራው። ማለት አንተ ከዚህ የምትገነዘበው የመጀመሪያው ግንዛቤ ምንድነው የሚለውን ለማወቅ ዝም ብለህ አብራራው። ሸርሕ ሳታይ መትኑን ብቻ እንደዚህ ሆነ። ከዛ በኋላ የሚገባ ከሆነ አጠር ያለ ሸርሕ ካገኘህ ወደዚያ ሸርሕ ተመለስና ያንተን ግንዛቤና በመጽሐፉ ላይ ያ ዓሊም ያስቀመጠውን ሸርሕ ታመዛዝናለህ። ስለዚህ የተሳሳትክበት ቦታ ካለ ያልገባህ ነገርን እዚህ ቦታ ላይ ትፈታለህ ማለት ነው። ግልጽ ነው? ይፈታልሃል። እንዲህ ነበር የተገነዘብኩት፣ ልክ ይሄ እንደዚህ ማለት ነው ትላለህ። በብዛት ተሳስተህ ያስተካከልከውን ነገር አትረሳም። ከዛ በኋላ ነው አንዳንዶች እንደም ሐሺያም ካለው የሸርሑን እንደዚህ ሸርሕ ታደርግና በጭንቅላት ከዛ ወደ ሐሺያ ተመልሰ ኢላ አኺሪ ይላል። ይሄ ትንሽ ከፍ ያለ ደረጃ ነው። ግን አሁን በዚህ ተብቃቃና ዓሊሙ ጋር ወይም የሚያስተምረው ሼኽ ወይም አስተማሪ ወይም ጣሊብ العلم ጋር ቀርበህ ትማራለህ። የዛኔ የምትማረው ትምህርት ግልጽ ስለሚሆንልህ አትሰለችም፣ ደስ እያለ ነው የምትማረው። ሰዎች በብዛት ትምህርትን እንዳይወዱ የሚያደርጋቸው አለመገንዘባቸው ነው። ለምንድን ነው ሰነፍ ተማሪ በብዛት ረባሽ የሚሆነው? ምክንያቱ ግልጽ ነው አይደል? አልገባውም። ስለዚህ ምን የሚያደርግ ይሰለቸዋል ትምህርቱ ማለት ነው። ማንም ሰው እኔም በሆነ ይሰለቻል። የማላውቀውን ነገር አሁን በሌላ ቋንቋ ብታስብ ዝም ብዬ ለምን እሰማሃለሁ? የሚገባኝ ነገር መሆን አለበት አይደል? እንደዛ እንዲሆን ይረዳሃል ማለት ነው። ግልጽ ነው እንጂ ተማርኩ ለማለት ብቻ አይደለም። እና ይህንን ነገር ካደረክ በኋላ እንደገና ደግሞ ሙራጃዓ ታደርጋለህ። ከጓደኞች ጋር በተቻለ ቢሆን ይመረጣል። በዚህ መልኩ እየዳበረ እውቀትህ ይሄዳል። በእያንዳንዱ ፈን ላይ የሆኑ መትኖችን መርጠህ መሸምደድ ከቻልክ ደግሞ የተሻለ ይሆናል ማለት ነው። ዒልም ፊል ሐቂቃ መሰረቶች አሉት። ኡሱል የሚባል ኡሱል الفقه አይደለም። ዑለማዎች ዘንድ من ضيع الأصول حرم الوصول ለምሳሌ ሲባል ኡሱል الفقه ሳይሆን መሰረታዊ መስአይሎች አሉ። አሁን ሰርፍ ሲባል መሰረታዊ አጭር የሆነ ኪታብ አለ። ፊቅህ ላይ يعني ሙክተሰር የሆኑ መትኖችን ካያችሁ ምንድናቸው? እነዚህ ኡሱል ናቸው፣ መሰረት ናቸው። መሰረታዊ መስአላዎችን ይዘዋል ማለት ነው። ተግባባን? ከዛ በኋላ ተፍሪዓት ምናምን ነው የሚቀረው። እነዚህ ላይ ትኩረት ካደረክ ዒልምህ የተጠበቀ ይሆናል። መሰረቱን ደልድልሃል ማለት ነው እንጂ ብዙ ኪታብ በማንበብም አይደለም። ሐቂቀተን ብዙ ታላላቅ ዑለማዎች በቤታቸው ያሉት መጽሐፍት ብትመለከቱ በጣም ትንሽ ናቸው። እዚህ ላይ ደግሞ ከዚህ ጋር የተያያዘ ትልቅ ቁም ነገር የምትሐፍዘው መትን ይኖርህ በእያንዳንዱ ፈን ላይ እንደምንለው ሁሉ ከዚህ ውጪም ከመሐፈዝ ውጪ መርጂዕ የሆነ ሌላ አንድ መጽሐፍ መምረጥ ያስፈልጋል ለእያንዳንዱ ፈን። ምን ማለት ነው? ሁል ጊዜ በቃ የምታነበው ስትጨርሰው ተመልሰህ እንደገና የምታነበው ወይም ደግሞ በየአጋጣሚው አንተ የፊቅህ መጽሐፍ ከሆነ የፊቅህ መነሻ የሚሆነህ ማለት ነው። የግድ ሁሉ ነገር እዛ ውስጥ ላይኖር እኮ ይችላል። ግን ያ ነገር መንጡቅና መፍሁም አለው። ለምሳሌ አንተ ሲያስፈልግ እሱን መጽሐፍ ይዘህ ከሌሎች መጽሐፍት አንዳንድ ቁም ነገሮችን እየወሰድክ በእስክሪፕቶም ቢሆን ትጽፍበታለህ። በቃ መሰረታዊ የሆነ ያንተ የሆነ መጽሐፍ አለ። ግልጽ ነው? እና በቃ እንዲህ ሁል ጊዜ የምትጠቀምበት መጽሐፍ ይሆንልሃል ማለት ነው። ከዚህ ውጭ ሌሎች መጽሐፎችን አታይም ማለት አይደለም። ግን አንድ አስል ይኖርሃል፣ አንድ መትን ይኖርሃል። በዚህ መልኩ ከሆነ ብዙ መጠቀም ይቻላል የሚል ግምት አለኝ።